ጤና ይስጥልኝ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ግሪክንና ሌሎች ሀገሮችን አሜሪካ ከሩሲያ ጥቃት ለመከላከል ከፍተኛ መዋለ ንዋይ ብታፈስላቸውም ለተደረገላቸው ድጋፍ ተገቢውን ምላሽ አልሰጡም ሲሉ በጽኑ ተችተውታል። ትራምፕ ከዓለም አቀፍ ጥምረቶች ጋር ስላላቸው ቀጣይነት ያለው ቅሬታ ባንጸባረቁበት ንግግራቸው ግሪክን ለእኛ ትልቅ ችግር ናት ሲሉ ገልጸዋታል። ስልታዊ ስፍራን ላይ የምትገኘው የአርክቲክ ግዛት ወደ አሜሪካ ልትቀላቀል ለምትችልበት ሁኔታ ቀደም ሲል የተደረጉ ውይይቶች ያነሱት ትራምፕ ምንም እንኳን አሜሪካ ጉዳዩን በኃይል ባትጋፋውም ያቀረበችውን የውህደት ጥያቄ ውድቅ መደረጉ ጠቁመዋል። ፕሬዚዳንቱ ሲናገሩ ሁላችንም አይሆንም አሉ። ነገር ግን ሊረዱ የሚችሉበት ጊዜ ከጎናችን አልነበሩም። እኛ ግን ሁል ጊዜ ከጎናቸው ቆመናል ብለዋል። ትራምፕ አሜሪካ ለአውሮፓ እና ለአጋሮቿ ደህንነት ያላትን ፋይናንስ ቁርጠኝነት መጠን ሲያብራሩ እነዚህ ሀገራት ከሩሲያ ጋር ለመጠበቅ በአጭር ጊዜ ውስጥ ከአንድ ትሪሊየን ዶላር በላይ ወጪ ማድረጋቸውን አስተዋጽኦ ሰጥተዋል። አሜሪካ አካባቢ የሚል ውቅያኖስ አለ ያሉት ትራምፕ ይህ የመከላከያ ወጪ በቀጥታ ከአሜሪካ ግዛት ደህንነት ጋር የተያያዘ ሳይሆን የቆየውን የአጋርነት ቁርጠኝነት ለማሳየት የተደረገ መሆኑን አመልክተዋል። አክለውም እነሱ ግን በአግባቡ አልተያዙም ብለዋል። ሰላም ቆዩን።